ነው እንደምደበረ ካላችሁኝ ደግሞ ዛሬ ከወንድሜ ከማል ጋር ጉምሩክ ሄደን ነበርና ነው ጉዳይ እና እዛ በር ጋር ቆመን ማለት ነው ሁለት ጀናዛዎች መጡ ማለት ነው። በዛ ቆመን ከጉምሩክ ሲወጡ እና እናት አባቶች ጎረቤቶች አላ እህት ወንድሞች በር ጋር ቆመው ማለት በለቅሶ ነበር የተቀበሏት ማለት ነው። ሴት ነበረች አንደኛዋ እና እዛ ቆመ። በቃ እኔ ወላሂ ያሰብኩት እናት እዚህ ልጅ በሰላም አላይ ሰርታ ምናምን ብላ አስጠበቅ እንዲህ ጀናዛዋ ሲመጣ ምናምን ነገር በጣም ከባድ ወላሂ። በተለይ እኔ ከሞቶ በላይ እዚህ ያለው ሰው ያሳዝነኛል። እናት አባት ማለት ነው። ልጅህን በጤና ልከህ ሰርተ ይመጣል ብለህ አስጠበቅ ጀናዛዋ ሲላክ ወላሂ በቃ እዛ ቆሜ ቀልቤ በቃ ሊረጋጋ አልቻለም። ትርክክ ያልኩትን በይመጣ ነገር እና በጣም ደብሮኝ ውዬ ማለት ነው። አሁን የሆነች ቪዲዮ አየሁኝና ትንሽ ተነቃቀወኝ። ያናቃኝ ቪዲዮ ጋብዛችኋለሁ። ሁላችሁም ደግሞ እስቲ ላይክ አድርጉ። ሁላችሁም አላህ በሰላም በተለይ ስደት ላይ ያላችሁ አላህ በሰላም በወጣ እግራችሁ በጤና በወጣችሁ እግራችሁ በጤና ተመለሱልን። ወላሂ ብዙዎቻችሁ እናማራለን፣ አልሰራንም፣ አልሸቀልንም፣ ምንም አልያዝንም ምናምን ብለን እናማራለን። የሰው ልጅ እንደዚሁ በሰላም ወጥቶ ጀናዛው ራሱ ይመለሳል። ስለዚህ ስላላችሁ ኒዕማ አመስግኑ፣ አልሐምዱሊላህ በሉ። በተረፈ ላይ ካረጋችሁ ዛሬ በምን ተመታ እንዳትሉ የያዝኩት ማይክ ጭልፋም ጭምር ነው። ሳልጨልፋችሁ ሁላችሁም ላይክ አድርጉ። ይሄ ጭልፋ ደግሞ እንደዚህ ሊመታችሁ ይችላል። ይሄ ጭልፋ እንደዚህ ሊጨልፋችኋልና ላይክ አድርጉ። ወደፊት ብቻ አለ ወደ ኋላም አለ። ጀምር ሰው የዘንድሮ ሰው እኮ በቃ ለመፈመስ ሲል የማያደርገው ነገር የለም። ነገሮች ጥበብ ነው እንዳትጎዳ እንጂ ጥርስን እንዳለቀም እንጂ ጥበብ ነው። እንደዚህ ማንም ራሱ እንደዚህ አያደርግም። እስቲ ሞክሯታ። ተው ተረጋጉ። እናንተ እኮ ችግር አለባችሁ። የምትሞክሩት ነገር አለ፣ ትጎዳላችሁ። ተው። ወደ ጎንም አለ። ቆየ ጉዳ እነዚህ ሶስቱን ቪዲዮ በቃ በተካታይ መጣልኝና በጣም አዝናናኝ፣ አሳቀኝ። ምናልባት እናንተ ናችሁ ቻል ግን እንዳትሞክሩት ትጎዳላችሁ። የራሱ አንድ ጥበብ ነው። ገባችሁ? ጥበብ ነው። ሃይማኖት አይፈቅድልኝም የእሷ ቃል ፈልግም በማለት በስህተት ወደ አካውንት